መልካም እስኪ ዛሬ ትንሽ ቀለል ባለ መልኩ የራሴን ህይወት መሰረት አድርጌ ለለውጥ መትጋት በሚል ርዕስ አንዳንድ ነጥቦችን እንድንጋራና ትኩረት ያደረግኩባቸው በህይወት ዘመኔ ትኩረት ሰጥቼ የሄድኩባቸው በህይወቴ በላይፍ ስታይሌ በኑሮ በተለያየ መልኩ ለውጥን መፈለግ በምን አይነት መልኩ እሄድበት እንደነበረ እና ደግሞ ከሁኔታዎች ጋር እና ከኔ ህይወት ጋር እያያያዝኩ በተወሰነ መልኩ ለማሳየት እሞክራለሁ። መልካም እስኪ ለለውጥ መትጋት ማለት መጀመሪያ ምን ማለት ነው? ለምን አይነት ለውጥ? ምሳሌ እኔ አሁን በህይወቴ ስተጋ የነበረው ወይም ደግሞ ስመኝ የነበረው ለምን አይነት ለውጥ ነው? ለምሳሌ እኔ የስራ መስክ መጀመሪያ ስራ ለመያዝ ለኔ ስራ አጥ ሆኜ ስራ መያዝ ለኔ አንድ ለውጥ ነበረ። ቀጥሎ የአካባቢ የስራ ቦታ መቀየር፣ ከዚህ አካባቢ ከምኖርበት አካባቢ ስራ አለው ተብዬ ሽፍት አድርጌ መሄድ የሚለውን አይነት ነገር ነው። ደግሞ ከዚህ ጋር ተያይዞ ላይፍ ስታይሌን መቀየር ምንድን ነው? አንድ ነገር የኔን ባክግራውንድ ስነግራችሁ ምንድን ነው ራሴ የህይወት ተሞክሮ ምንድን ነው ያው እንደ ማንኛውም ኢትዮጵያ እንግዲህ ልጆች ከአርሶ አደር ቤተሰብ ነው የመጣሁት። አንድ ፍየሎች ሲያግድ ከብቶች ሲያግድ ወይም ደግሞ በእርሻ ቤተሰቦቹን ሲያግዝ የነበረ ወጣት አድርጋችሁ ልትወስዱኝ ትችላላችሁ። ከዛም ቢያንስ በትንሹ 7 ኪሎ ሜትር ርቀት ተጉዞ እንደተማረ አንድ ተማሪ አድርጋችሁ ውሰዱ። ይሄ የኔ የህይወት ባክግራውንድ ስለሆነ ማለት ነው፣ ፋክት ስለሆነ ማለት ነው። በእውነት ለመናገር እነኚህ የኔ ባክግራውንዶች ናቸው ማለት ነው። እንግዲህ ትምህርቱ በእንደዚህ አይነት ሁኔታ እየሄደ ያለ እንግዲህ እውነት ለመናገር ትምህርቴን ሲጨርስ ውጤት አልመጣልኝም። 12ኛ ክፍልን ሳጠናቅቅ ለዩኒቨርሲቲ የሚያበቃ ነጥብ አላገኘሁም። ነገር ግን በወቅቱ 12ኛ ክፍልን ያጠናቀቀ በሚል በፍትህ ሚኒስቴር ስር የነበረ አንድ ሚሊተሪ ቤዝ ያለው ተቋም ውስጥ ለመጀመሪያ ጊዜ በ420 ብር ጠቅላላ ደሞዝ ክሮስ ሰለሪ ተቀጠርኩ። ኢትስ ማይ ቤስት የመጀመሪያ ቤስት የሚለው እንትኔ ነበረ፣ የኔ የመጀመሪያ ቅጥሬ ነበረ ማለት ነው። ተቀጠርኩ። ቅጥሩ 6 ወር ቅድመ ስልጠና ነበረው። ይህንን አጠናቀቅኩኝ። 6 ወር ከሰለጠንኩ በኋላ ወደ ቅጥሩ ተከናወነ። ያው ቅጥሩን ስልጠናውን እንዳጠናቀቅ በወቅቱ በነበሩት የስልጠናው አስተባባሪዎች ወይም ደግሞ አመራር አካላት ባደረጉት ግምገማ መሰረት ያው በረዳት አሰልጣኝነት ተመደብኩ። እንግዲህ ህይወት እንደዚህ ከዚህ ይጀምራል። ህይወት ከዚህ ሲጀምር 420 ብር ተቀጠርኩ ብያቸዋለሁ። አእምሯችን ላይ ምንጊዜም አንድ ነገር ይመጣል፣ ለውጥ። ነገር ግን ምንጊዜም ከትምህርት ቤት ጀምሮ በአእምሮዬ አብሮኝ ያደገ አንድ ነገር አለ። እርሱም ምንድን ነው? የተሻለ ደሞዝ። ብዙዎቻችን እስካሁን ድረስ የተሻለ ደሞዝ ተቀጥሮ መስራት። ይህ ደግሞ አሁን ካለሁበት የስራ ዘርፍ ለተሻለ ክፍያ ለመቀጠር ምን ማድረግ አለብኝ? አሁን እንዳልኳችሁ 420 ብር ነበር ደሞዜ። በእውነት ለመናገር በዛ ሰዓት 420 ብር በጣም ትልቅ ክፍያ ነው፣ ቀላል አይደለም። ግን ቤተሰብ ትላለ፣ እናት አባትን ታስባለ። እኛ ኢትዮጵያኖች ወደ ግራ ወደ ቀኝ አክስቴ፣ አጎቴ፣ ለቅሶ፣ በሽተኛው፣ ወላዱ ብዙ ነገር ታስብና ሶሻል በቃ ላይፉን እንዳለ አካተህ ነው ከኑሮህ ጋር የምትኖር እና እንደነዚህ አይነት ነገሮች ስለነበሩ የገንዘብ እንትኔን የተሻለ ደሞዝ፣ ይሄ ምንድን ነው ለለውጥ የምሄድበትን መንገድ ለማሳየት ስለፈለግኩ ነው። ለመቀጠር ምን ማድረግ አለብኝ ብዬ አስብ ነበር። በመጨረሻ ምንድን ነው ያገኘሁት? መማር አለብኝ ብዬ ወሰንኩ። ስራ ላይ ስለነበርኩኝ የነበርኩበት አካባቢም ያን ያክል ፓርታይም ወይም ደግሞ በትርፍ ሰዓቴ ወይም ደግሞ ኤክስቴንሽን ለመማር ያን ያክል ምቹ ስላልነበረ ዲስታንስ ያለው ኤክስቴንሽን ዲስታንስ ነበረ። በዲስታንስ ቢኤ አካውንቲንግ ኤንድ ፋይናንስ ቢኤ አገኘው። የእውነት ለመናገር በጥሩ ሁኔታ ነው። አጋዦች ስለነበሩኝ ትምህርቱን በጥሩ ሁኔታ ነው የተማርኩት። አውቄ ነው የጨረስኩት። አካውንቲንግን አውቄ ነው የጨረስኩት። ከዛ በኋላ ይህን መሰረት አድርጎ የስራ ሁለት እና ትንሽ የደሞዝ ማስተካከያ
አገኘሁና ትንሽ አገኘሁ እዛው በዚሁ እውነት የስራ ሽፍት አደረግኩኝ። እንዳልኳችሁ ረዳት አሰልጣኝ ነበርኩ። ዋና አሰልጣኝም ተደርጌ ያለው ያው ቅድም እንዳልኳችሁ ሚሊተሪ ቤዝ ነበረው። በሚሊተሪው እዛ አካባቢ ባለው ስቴፖች የማዕረግ ደረጃዎች እስከ ተወሰነ ጊዜ ድረስም ሄጄ ነበረ እና ሽፍት አደረግኩ ማለት ነው፣ ወደ ኦፊስ ማለት ነው። ወደ ኦፊስ ሽፍት ሳረግ ይቺ የአካውንቲንግ ቢኤ ዲግሪዋ የተወሰነ ለውጥ ይዛልኝ ገንዘብ ይዛ መጣች። ኦኬ። ስለዚህ እንደዚህ እየጣርኩ በሄድኩ ቁጥር አንጻራዊ የሆነ መሻሻል ካለ ጀስት አሁንም መማር አለብኝ ብዬ ወሰንኩ እና ከሚያስፈልገኝ አንጻር እንግዲህ ትምህርቱን ቀጠልኩበት ማለት ነው። ያው ምንድነው ኤምቢኤ እንደገና ኤምቢኤን ያዝኩ በቅርቡ ከኔ ጋር የነበረ አንድ ጓደኛዬ ይህን ስራ አንተ ለምን አትሞክረውም ብሎ ከጋዜጣ ላይ አሳየኝ። አይቶ ይዞ መጥቶ ማለት ነው። እውነትም የሞከርኩት ተወዳደርኩ፣ አለፍኩ። ምንም እንኳ ከበፊቱ ደሞዜ በ3 እጥፍ ያደገ ነው። ለጊዜው ደስ ብሎኛል። ምንም እንኳ በ3 እጥፍ ይደግ እንጂ አሁንም የመማር ጥረቴን ምን ያክል ዋጋ እንዳገኘሁበት አስተዋልኩ። ይህን ኤምቢኤን አየሁ። ያንን በመማሬ ተወዳደርኩ፣ አለፍኩ። ይሄንን እንደዚህ ያደረግኩኝ። ከዛ በኋላ በአሁኑ ሰዓት በዚህ በኤምቢኤ ተቀጥሬ አንድ ኢንተርናሽናል ካምፓኒ ውስጥ ተቀጥሬ እኖራለሁ። አይ ቲንክ አሁን እንደምታውቁት ብዙዎቻችሁ ልትረዱ እንደምትችሉት ኢንተርናሽናል ካምፓኒ ውስጥ ትንሽ ከሌሎቹ ኢትዮጵያ ውስጥ ካሉ ቀጣሪዎች የተሻለ ደሞዝ አለ። ነገር ግን አንድ ነገር እዚህ ጋር ከተነሳሁበት ርዕስ አንጻር አንድ ነገር ልብ በሉ። ለውጥ ነው፣ ለለውጥ መትጋት ነው። ከዚህ ሁሉ ነገር የተረዳሁት አንደኛ ደሞዝ ብቻውን የገንዘብ ነፃነት አይኖረውም፣ አያረጋግጥም። ሁለተኛ ደሞዝ ብቻውን ላይፍ ስታይልህን ወይም ደግሞ ሳይክል ያደርገዋል እንጂ አያሻሽልልህም። ደሞዝ ብቻውን እዛው ነው፣ ራትሬስ። ሶስተኛ ደሞዝ ብቻውን የወደፊት የስራ ህልውናህን አያረጋግጥም። አንድ ደሞዝ ብቻውን ማለት ነው። ከዚህ ሁሉ አንድ ነገር ወደ ውስጥ ማሰብና ማየት ጀመርኩ። ምንድነው? ሳይድ ሀስል፣ የትርፍ ሰዓት ስራዎችን መስራት እንዳለብኝ አመንኩኝ። የተወሰኑትን እንግዲህ ስሰራቸው የነበሩትንና ውጤት ያየሁባቸው፣ ያገኘሁባቸው፣ የተለወጥኩባቸው ኢቨን ቤት እስከ መስራት ያደረሱኝን ትንሽ የተወሰነ ገንዘብ አገኝቼ በተለያየ መንገድ እዛ ያደረሰኝን ልንገራቸው። ዶሮ እርባታ መጀመሪያ ከዶሮ አርቢ ድርጅቶች ጫጩት በመውሰድ አሳድጋለሁ። ጫጩቶቹ 45 ቀን ሲሞላቸው በአካባቢው ላሉ አርሶ አደሮች አስረክባለሁ። ይሄ በእውነት ለመናገር በመጀመሪያ ጊዜ 340 ምናምን ጫጩቶችን አምጥቼ ወደ 16,000 ብር ያክል ትርፍ አገኙ። አሜዚንግ። ለእኔ ደሞዜ በዛ ሰዓት 5,000 ብር ነበረ። ይሄ 16,000 ብር ትርፍ ለ15 ቀን በ45 ቀን ውስጥ ይህን ሳገኝ በጣም ተደሰትኩኝ። ብዙ ትምህርት አገኘሁበት። በጣም በጥንቃቄ ሰራ ስለነበረ ትምህርቶችን ወሰድኩ። ከዛ በኋላ ደግሜ የሰራሁት ምንድን ነው ያደረኩት? ከዛ በኋላ አንድ እውቀቱ የለውም ፍላጎቱም የለውም፣ ነገር ግን ኢንኩቤተር የነበረው አንድ ጓደኛ ነበረኝና ከሱ ጋር በመነጋገር በኪራይ ጫጩት ማስፈልፈያውን ወሰድኩና አስፈለፈልኩ። 800 ጫጩቶችን አስፈልፍዬ እነኚህን 800 ጫጩቶች እንዴት አድርጌ እንዳሳደግኩና እንዴት አድርጌ ዋጋ እንደከፈልኩ ምን ያክል እውቀት እንደወሰድኩባቸውና ጥቅም እንዳገኘሁባቸው ልነግራቸው አልችልም። ይሄ ምንድን ነው? ከስራዬ ጋር ነው። በጣም የምነግራችሁ ነገር ከስራዬ ጋር ነው። ምናልባት ትንሽ በጫጩትነት ፔሪዳቸው ትንሽ ጊዜ ይፈልጋሉ። መጀመሪያ የተወሰኑ ሰዓት አካባቢ ለረጅም ሰዓት መመገብ መቻል አለባቸው። በቅርብ ኮንትሮል መደረግ አለባቸው።
መተፋፈግ፣ መታፋፈን፣ ሙቀት ሊፈልጉ ይችላሉ። ከሙቀት ሊሸሹ ይችላሉ። እነኚህን የአየር ሁኔታዎች ኮንትሮል ማድረግ ጭምር ማወቅ ስለነበረ ማየት ስለነበረ በጣም እነኚህን የዓመት ፍቃዴን እየሞላው ኮንትሮል አደረጋቸው ነበረ። ይሄ እንግዲህ ለለውጥ ምን ያክል አንድ ሰው ትጋት፣ ጥረት፣ ትኩረት፣ ፍላጎት ሊኖረው እንደሚገባ ለማሳየት ነው የፈለጉት። ሌላው ሶስተኛው እዚሁ ዶሮ እርባታ ላይ አፍተር ፔሪድ ኦኬ ትንሽ ጫጩቶቹ ጋር ትንሽ ሰው ዋጋ ያስከፍላሉ፣ ክትትል በጣም ይፈልጋሉ እና ያን ያክል እንደምላችሁ የተጋነነ አይደለም። የእናንተን ኤፈርት የሚጨርስ አይነት ነገር አድርጋችሁ እንዳትወስዱት። እንቁላል ጣይ ዶሮዎች ላይ አተኮርኩና ወደ 250 እንቁላል ጣይ ዶሮዎችን እንትን ብዬ እንቁላል ጣዮችን ለማሳደግ ሞከርኩ፣ አሳደግኩ። የእውነት ለመናገር ጥሩ ውጤት አግኝቼባቸዋለሁ። ጥሩ ውጤት አገኘሁበት፣ ሙያም ተማርኩበት። እንደነዚህ አይነቱ ነገሮችን አድርጌያለሁ ማለት ነው። ሌላው እነኚህን ካደረግኩ በኋላ ምንድን ነው ኦኬ አንድ ነገር እዚህ ጋር ልብ ልትሉልኝ የሚገባው ኦኬ አንድ ስራ ማለት ጀስት ምንም አይነት ዜሮ ወይም ደግሞ እሱ ከቆመ ኦልሬዲ የነበረ ነገር እንዳልነበረ ሆኖ አንተ ራስህ እንዳልነበረ የምትሆን አይነት ነገር ሆኖ እንዳለ ነበር የተሰማኝ። ከዛ በኋላ አንድ ሁኔታዎች ናቸው እንግዲህ እያንዳንዱ ሰው ዶሮ ያረባል፣ እያንዳንዱ ሰው እርሻ ያርሳል፣ እያንዳንዱ ሰው ቲቶር ያረጋል፣ እያንዳንዱ ሰው ዴሪ ኤንድ ፋርም የተለያየ ያረጋል በማለት ሳይሆን እንደየፍላጎቱና እንደየፓሽኑ ወይም ደግሞ እንደ ሁኔታዎች እንደፈቀዱለት። ለምሳሌ ዶሮ ማርቢያ ቦታ ሊኖርህ ይችላል፣ የከብት የወተት ላም እና እኔ መጨረሻ አካባቢ ያደረግኩት ቦታዎች በፈቀዱልኝ ሰዓት አንድ የወተት ላም 18 ሊትር የምትታለብ አንድ የወተት ላም ነበረችኝ እና እሷን ኮንትሮል በማድረግ ምን ያክል ኢንካም አገኝ እንደነበረ እኔ የማደርገውን ሳክሪፊኬሽን ከምንም አልቆጥረውም። ለምን ምንጊዜም ከስራ በኋላ የማደርገውን ከከብቶች ከዶሮዎቹ ጋር የማደርገውን ነገር እንደ ኢንተርቴይን ነው የምቆጥረው። እየተደሰትኩ ቱታ ለብሼ ከነሱ ጋር ዶሮዎቹ ላይ ሲያርፉ ምን ሲሉ እንደዛ ነበር የምቆጥረው። ስለዚህ ልክ እንደዚህ አይነት ስራዎችን ለለውጥ እሰራ ነበር ማለት ነው። ይህን በማድረግ የገንዘብ ፍላጎቴንና በህይወቴ በቤቴ መለወጥ የሚፈልገውን ነገር ብዙም ሳልቸገር እና ያለ ስጋት ማቃለል እችል ነበረ። መልካም። ለአሁኑ የኔን ህይወት ባክግራውንድ መሰረት አድርጎ ያለው እዚህ ድረስ ይበቃል። ሌላውን ሌላ ጊዜ ሌላ ቀን ይዤ እመለሳለሁ። እናንተስ ለለውጥ ምን ያክል ናችሁ? እንዴት ናችሁ? የምትሄዱበት መንገድ ለለውጥ ራሳችሁን ለመለወጥ በትርፍ ሰዓታችሁ ተጓዳኝ ስራዎችን ቅድም እንዳልኳቸው ቲቶር ሊሆን ይችላል፣ ባይንግ ኤንድ ሴሊንግ ሊሆን ይችላል፣ ፍሪላንሲንግ፣ ፋርሚንግ ሊሆን ይችላል፣ ዴሪ ፋርሚንግ፣ ፖልተሪ ሊሆን ይችላል። እነኚህን በማንኛው ላይ ነው የምትሳተፉት? ራስንስ ለመለወጥ በምን አይነት መልኩ ነው የምትሄዱት? እስኪ መልካም አስተያየት ላይ አስቀምጡልኝ፣ ኮሜንት አድርጉልኝ። እስካሁን ሰብስክራይብ ያላደረጋችሁ ወይም ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። ይህ ደግሞ ለሌሎች ይጠቅማል ብላችሁ ካላችሁ ሼር በማድረግ አጋሩ። ሰላም ሁኑልኝ ባይ